እዚህ ነው እኮ ማገዝ ያለብን ታውቂያለሽ አይደል? በጣም ቤት አረገዘች ጆዬ። ያርግላት። መልካም ምኞትሽ ግለጭ። አይ እንትን ምናምን አልልም፣ ግን ያርግላት። ጥሩ ነው ልጅ ደስ እኔ ግን ደስ አለኝ። ወንድ መሆኑ ደግሞ ያሯሩጥልኛል ያሯሩጥልኛል፣ ላሿን ይነቅልልኛል። በሰላም ትውለድ። እኛን ያደናቀፈ ነገር እሷ እንዳያደናቅፋት ብለሽ ጥሩ ነገር መመኘቱም ጥሩ ነው። እኔ ግን አም ሶ ሃፒ ፎር ሄር። ያ በጣም ምንም መናገርም አልፈልግም፣ ምክንያቱም እኔ ብዙ መናገር አልፈለኩም። ተይው። እኔ ግን ደስ ብሎኛል። ያ ጥሩ ነው። ግን ፎሎወሮቿ ደግሞ እያናደዱኝ ነው። አስዩን ዘ አክት ላይክ እቺ አረብ ሀገር ያለችው ልጅ መውለድ አልችልም ብላ የምታለቅሷ እሱ ያረገዘች ነው ያስመሰሉት እኮ። ገብቶሻል? ነው ሜቢ የተባለው ነገር ስለነበረ አንዴ እኮ ታዲያ ይሄውን ያህል አደራሽታን የሰበረቻችሁ እንዴ ሴትዮዋ? ውዶች ደግማ ከትላንት ወዲያ ማለቷ በጣም ነግረኝ። እሷ ደግሞ መሀይም እኮ እድል አይሰጠው። ኧረ ግን እኔ በነገርሽ ላይ ይሄ በሃውሲንግ እንደምኖር ምናምን የነገሯት ሰዎች እኔ በህግ ራሴን ላጠራ እያሰብኩ እንደሆነ ታውቂያለሽ? የነገሯትን ሰዎች እነማን እንደሆነ አውቀሻቸዋል? የህግ ይክፈሉላት እንግዲህ። አሁን ሎየር ስንት ብር እንደሆነ ስሰማ ራሱ ክውን ያልኩት። በትንሹ 500 ሺህ ብር ነው የምከፊው፣ ግን በህግ መቼ ነው ወደ ሀገር ቤት የምትመለሰው? ምክንያቱም ስራ ጀመርኩ አለች። መቼ የምትመለሰው? ኖ ስራ ጀመርኩ አለች እና ልጇን ትታ ከባድ ነው። እንደኔ ማለት እኮ ነው። አሁን ያቺ ሀገር እንደማይሆን እኮ ነው። አሁን እነሱ መንግስት የሚያስበው ስም እያደሰች ነው ምናምን ይመስለኛል። እና በጣም እኮ ነው ስም የምታጠፋው። ኢትዮጵያ ውስጥ ልጅ ኢትዮጵያ ለምን አፍሪካ በጣም በቃ የሆነ የደከመች ሀገር ኢትዮጵያ ውስጥ ማንም ተነስቶ ሰውን መግደል እንደሚችል ትዝ አለሽ? ብር ልካ ልታስገድለኝ ከዛን ሲመጡ ውይ አንቺ ነሽ እንዲ ያሉኝ። አይ አንቺን ብቻ አይደለም እኮ እዛ ላይ ያለችው። እሱን ነው ማጸዳው ባይዘዌ ይሄኛውን ይሄ በጣም ትልቅ ስም ማጥፋት ነው። ይሄ ልታስገድለኝ ምናምን የዛሬ 10 ዓመት ታውቂያለሽ፣ ሰው አያውቅም ይሄንን ነገር እና በህግ ነው እኔ ራሴን ማጽዳት የምፈልገው። ስፔሻሊ ልታስገድለኝ ምናምን የተባለው እርሶ የዛሬ 10 ዓመት ምናምን ነው የሚጸዳው። ገብቶሻል? ላይክ ሰው የሚጠይቅሽ የዛሬ 10 ዓመት ይሄ ሪከርድ ሲወጣ ሰው አርጋለች አላደረገችውም አያጣራም። ስታስገድል ነበር አስገዳይ ናት ምናምን ይባላል እና ይህን በህግ መሄድበት ይመስለኛል ሳስበው። አይ ጥሩ ነው። እኔ እንደውም ከቃል ከንግግር ምናምን ያለፈ በተግባር ወርዶ ማየት ለሌላውም ትምህርት ነው። መክሰስ እንደሚቻል ህግ እንዳለ እንደውም እንማራለን። የምሬን ነው። የሆነ ነገር አሁን እኔ ይኸውልሽ እኔ እሷ በጣም ስለምኖረው ስለ ልጆቼ ድረስ ነገ ጠዋት አንድ ነገር ብትሆን እኔ የሚባለው ግን ቀጥሎ ደግሞ እኔ ስለሷ የት እንድትኖር አላቅም፣ ስለ ህይወቷ አላቅም፣ ምንም ነገር አላቅም። ታውቂያለሽ? ግን ምንም ነገር ስለሷ ሳጣራ ምንም ማስረጃም አይመጣም። ገብቶሻል? ምንም ነገር ስለሷ አላቅም። ግን በጣም ቺፕነቷን ደግሞ ነገረችን። በ30 ሺህ ብር ነው አዋታችሁ ተሰብስባችሁ አዋታችሁ በ30 ሺህ ብር 30 ሺህ ብር $150 ቺፕ ናት እንዴ? 30 ሺህ ብር ልክ የራሱ አላውቅም። ልቁረጥልሽ ሳታጠፋው ካጠፋችሁ ነው። አይ ሁሉን ማውረድ ዶሞሪ ሁሉም ነገር ስለኔ የተናገረው ማስረጃዎች አሉኝ። ኦልሬዲ ተቆርጦ ተሰዝናለች እንትን ብሏል። ግን 30 ሺህ ብር ነው። አይ ነገ ደግሞ ብዙ ሞራል ካሳይን ምን እንደሚክሰኝ ራሱ አላውቅም።
ምን አላት? ምን አላት? እኔ ምንም አላቅም። ምን እንዳላት ራሱ አላቅም። አይ አይመስለኝም። ዝም ብላ ሆዷን ይሄ ፊውቸር የምታስብ አይነት አይደለችም። ነው $10 ስሟን ጠርቼ ልስደብላችሁ ምናምን ተጀመረ እኮ። አዎ አዎ፣ እንደዛ ነው በቃ የምታደርገው። አሁን ለምሳሌ እኚህ ሴትዮ ያሰደቧቸውን ሰዎች እኔ ያውቃለሁ። ማን ናቸው? እስቲ አውሪበት። አይ እኔ ያውቃለሁ። እኔ ይሄን ነው አልልሽም፣ ግን እኔ ያውቃለሁ። ለምሳሌ በጋር እየገፉ ቡና የሚያፈሉት ሰዎች ወስደውብን ቅቤ በቡና ማፍላት ጀምሮ ብለው ኮምፕሌን ሲያደርጉ የሆነ ቤት ሰምቻቸዋለሁ። እትዬ ራሄል ማለት ነው። አዎ እነሱ እነ ቲቲም ችብስ ከልጆቻችን ምናምን ተባለ ምናምን አላቸው። ኬተሪንግ የሚሰሩ ደግሞ ዲኤምቪ ውስጥ በቃ ታውቂያለሽ። እንደውም እንደ እሳቸው እኔ ዲኤምቪ ውስጥ ያለ ኮረሪማም ሊሰኩ ይችላሉ። ታውቂያለሽ አይደል? ዲኤምቪ እኔ እኮ ነገርኩሽ እኮ ነው። አሁን ሀኒ ጋር መሄድ እንደፈራው ታውቂያለሽ። ሀኒን ያደረጓትን ነገር ሳይ በጣም ፈራው። ልልቲ አንደኛ ነገር እኔ እውነቱን ልንገርሽ አይደል፣ እኔ ከእንደሱ አይነት ሰዎች ራሱ ብትታይ ይደብረኛል። ማለት ልጅቷ ካዘነ ጋር መጽሐፍ ቅዱሳዊ ነው። እኔ መቤት ትደውይላታለሽ፣ ለብቻዋ ታገኛታለሽ እንጂ አሁን እነሱ ታውቂያቸዋለሽ፣ ግር ብለው መሄድ ይወዳሉ። እንደዚህም አድርገው ቀባሪ ናቸው። አዎ ገላጅ ናቸው። ገብቶሻል። አሳደው እስከ መቃብር ድረስ ልክ ያደርሱሽና ያለቅሳሉ። መቃብር ጋር ይቆሙና በቃ እንደሱ ነው ያለቅሳሉ። ብቻቸውን እየኖሩ ምናምን ሰው እኮ ሰላም ማይልሽ ሰው እኮ ማታገኙ እኮ። እኔ እኮ እግዚአብሔር ይመስገን ቢያንስ አብሬ በልቼ ጠጥቼ ተከደው ብዬ ማልቀስ አልፈልግም ከዚህ በኋላ። በርቁ ሀበሻዬ እንዳትጠቁኝ፣ እኔ አልፈልጋቸው። እኔ አንድ ሰው አጠገቤ እንዲደርስ አልፈልግም። ግን ትክክለኛ እርምጃ እንደሆነ ታውቂያለሽ። በጣም አሁን ባለፈው እንደዚህ ቤት መቀየር ፈልጌ እንደዚህ አድራሼን ሲፖሰት ምናምን አልፈለኩም። ራሱ ክሎዝ አስበሽዋል። በዲኤምቪ የገቨርንመንት ሃውሲንግ ሰልፉን አስቢው። በዛ ሃውሲንግ ሰልፍ እንደ ልብሽ ቤት ስቀይሪ ከዛ ገቨርንመንት ሃውሲንግ ተሰጥቷት ነው። አይ ወሽ ነው ያጋር ሃውሲንግ ብቻዬን ለምጮበት ቤት $2000 ነው መከፍለው ጌታ እንጂ። እኔ ግራ የገባኝ ነገር ይህንኑ ወሬ ያወሩላት ሰዎች ስለ አንቺ ቤት ሜንቴናንስ፣ ስለ አፓርትመንትሽ እኔ አላቅም ናቸው። እኔ ያቺ ቁሙርስ እኮ ናት። እኔ እኮ አላቅም እኮ የት ሄደች ግን እሷ? በነገርሽ ላይ እየተሳደበች ነበረ። እናንተን ከመንጋ እንሽሽ እንራቅ የሚለው ማንን ነው የምትሳደበው? እናንተን አምስጣቶችን ምን ነው አለች። ከዛም በኋላ እሱን ስንፖስት መጣች፣ አካውንቷን ከፍታ መጣች፣ ድምፅ መሆን ጀመረች። በግድ እኔ መለስኩላችሁ። ምን ያደርግልናል? ይሄ እኮ አስፈላጊ አይደለም። ግን ዋናው ነገር ስለ ሴቶች የሚባለውን ነገር ምናምን ስለ ሴቶች ነበር እንዴ? ስለ ሴቶች ነበር እንዴ? ልልቲ ሰዎች ያንቺን የትክክለኛ አጀንዳ በራሳቸው ሙድ ከተጠቀሙበት what you can do። ይሄ እኮ ማስ ነው፣ የማስ ነገር ነው። ኮንትሮል ልታደርጊ የምትችይው ነገር አይደለም። ግን እኮ የእናንተን አጀንዳ አይደለም ማስተራመድ የነበረው ማማዬ። አጀንዳው የሁላችንም አጀንዳ ነው። ነገርኩሽ እኮ። ግን ይሄንን አሁን ለምሳሌ ሌላ ወንዶች ይሄንን እያደረጉ እየገቡ ሌላ ነገር እያወሩ ነበር እና አስቴር ቤት እየመዘገብን ነው ሌዝቢያን መሆን የምትፈልጉ ሴቶች ምናምን እያሉ ይሄንን አድርገውታል። ገብቶሻል አይደል? ሰዎች ለፈለጉት አጀንዳ እየተጠቀሙት ነው። እሷ የምትጠቀመው ከአንቺ አገኒስት ለመሆን ነው። አንቺ ይሄንን ብትደግፊ እየሰደበችው ትወጣለች። አዎ ንግድሻለሁ። መርዝ ልጠጣ አስቤያለሁ ዛሬ ማታ እና በቃ ቻው ብለሽ ላይቭሽን ዘግተሽ ብትወጪ ቀድማሽ ጠጥታ እሷ ሞታለች። ጀዝባ ናት በቃ ልጅቷ። ጀዝባ ናት፣ ቀላል ጀዝባ ናት። ምትረባ ለመልስ እንኳን ማትመች ታውቂያለሽ። አሁን ለመልስ ማትመች እንትና ጂጂን ሰሞን ስትሳደብላት ጦል ጂጂ ጋር ባለፈው እንደዛ ተናግራት ጂጂ ጋር ጦል ትላለች። አታሳዝንም? በነገርሽ ላይ ኮመንሽትን ቤቷ አታስገባትም፣ አታናግራትም። ኮመንቴን እያየሽው ነው ስትላት ራሱ ዝም ነው የምትላት። ትናንትና
እንትና ኦጌቲ ገባች አስገባቻት እሷን ጠላ እሷን አላስገባም ብላና ያሳፍራል። ይሁን የምትገመች ስትሆኝ በቃ እንዴ በዚህ አቢጌያ ወደ ጭንቅላቷ እየተመለሰች ትመስላለች። ሳምሃው ግን የሰዎችን ኮንተንትም ደግሞ ኮንተንት ስትሰርቅ አገኘሁት። የማንን ኮንተንት? ሁሉ የኔን ኮንተንት ነው የምትሰርቀው። አረ የእንትናን ኮንተንት የሆነች ፌስቡክ ላይ ያለች ልጅን ኮንተንት ሰርቃ ልጅቷ ደግሞ ከ6 ወር ምናምን በፊት የፖስተችውን ነገር ስለኔ የምታስቡት ነገር ካለ አንድ ነገር ልንገራችሁ ምናምን ብላ እኔ ራሴን ኑሮ ነው የምኖረው ስለኔ ብታስቡም ባታስቡ ምናምን የሚል እንደ ሞቲቬሽን አይነት ነገር ሞቲቬት ላርጋችሁ ትላለች። ግን ምንም ሞቲቬት የሚያደርግ ግን ነገር የለም። የእሷ ሳይካትሪ ራሱ ግራ ነው የሚያጋባኝ። ግን ይገርምሻል ትናንትና እያየኋት እያናገረቻት ትመልስላት ሪከርድ ልካለች ስስቅ ነበር። በዚህ እኮ መሽ ቀኑ ሙሉ አንድ ወንበር ላይ ቁጭ ብላ ሳትንቀሳቀስ ብቻዋን አውራት ወታ እንደምታቀቀልሽ ቀኑ ሙሉ። በነገርሽ ላይ ግን እኔ ግን አሁን ጆዬ እንዴት ነው ስራውን ልገባ ነው። አሁንማ ስራ ናት። እንትን ሰመራን ነበረ ፐብሊክ ስኩል ሰኞ ጀምሮ የለችም። እኛም እናርፋለን። ካቀላችኋለሁ ህይወት እናርፋለን። አብዬ እኮ በፊት እኮ ነው ይወዳት ነበር። ግን በቃ ያንን ብልግና ሰራች። ጠለዋት በጣም እንደ ይኸውልሽ ልንገርሽ ከኪያ በላይ እንደ አቢጌል ባለጌ ሴት የለም። ይህንን እኔ ጽፍላችሁ ለምን መሰለሽ? እቺ ቁም ውርስ ናት። እቺ አታስብም፣ ለመልስ አትመችም። ይሁንች በቃ የለም ገለባ ናት። ያችኛዋ አቃለው ባይ ባለጌ ሄርትለስ ቆሻሻ ሴት ናት። ያ ቆሻሻ ባለፈው እኮ አየኋት። በጣም ባለጌ በምድር ላይ እዚህ አፕ ላይ አንደኛ ተሰላፊ በምድር ላይ እንደሷ ቆሻሻ ሴት በምድር ላይ ወክ አርጎ የሚያውቅ ራሱ አይመስለኝም። ለመሰለሽ ጥሩ ሰው ነኝ፣ ምን ልርዳችሁ፣ እኔ ያለው እኔ መልካም ሰው ነኝ ብለው በጣም አንቲንከብል ጉዳትን ሰው መጎዳ ባለጌ ሴት ናት። ባለጌ ሴት እንትያ አንድነትም እኮ እዛ ገብተው በቃ ተጋሩ ተዋጋ እኔ ያለውኝ ለድምጿ አለች። ለድምጿ አለ። ግን በነገርሽ ላይ ኦጌቲ ብሎ ስም ራሷን ሰታ እህታችን የሆነ ቪዲዮ አይቼ ያው እንትን ቲፒኤልኤፍ ነው ኦሮሞን ፖለቲካ ያስተማረው ስትልም ሰማሁ። አይ በቃ ይሄ ከመዝረፋ በፊት ወርቅ ሰረቀች ከማለታቸው በፊት ግን ቀረም። አረ ወርቅ ሰረቀች እያሉ ስሟን እያጠፉ ነው ተጋሮቹ። ያ ቤብ እንትን ተሙ ሪፖስት አድርጌዋለሁ መሰለኝ ወይ በኋላ አረገዋለሁ። ሪፖስት ውስጥ ቼክ አድርጊ ለቅሶን ለሁሉም ነገር አንድ አይነት አንድ ኢንፎርሜሽን 6 ነው ተሙ የለጠፈው። ተሙ ግን ልንገርሽ ሀኒ ስትሰደብ አብሬያቸው ኖር ያለው ይላል አይደለ? ይሄ ተሙ የሚባለው አሁንም የተናገረው ንግግር መሀል ላይ ምን እንዳለ ታውቂያለሽ? ሀኒን ተዋት፣ እሷን መጥፎን ያሬድን ወንድሞቿን ስለነሱ ማውራት አልፈልግም፣ ግን ስለ እናትየው ነው ማወራው ብሎ ግን እንደዛ አራት ሴት ስትሰደብ ስትዋረድ ማለት ነው። እየሳቀ ከስር የሳቅ ኢሞጂ እየሳቀ የዮናስ ኢኔብለር እሱ ነው። እና ተሙን አከብረዋለሁ፣ አክባሪው ነኝ ምናምን። ግን ጳጳስ ሲሰደብም ለምን ማይል ብሔረሰብ ቢሰደብ ምንም ቢሰደብ